ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። ኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን በተደጋጋሚ እየገለጸች ነው። ኢትዮጵያ ከረጅም ዓመታት በፊት በግፍ ያጣችው የባህር በር ዳግም ለማግኘት ጉዳዩን አጀንዳ አድርጋ ማንሳቷን በግልጽ የባህር በር የህልውና ጉዳይ ነው ማግኘት የማይቀርም ካለችበት ጊዜ አንስቶ የኢትዮጵያን እድገትና በጎ ነገር የማትሻው ግብጽ ነገሩን ስታጣላ ቆይታለች። ግብጽ ከሳውዲ አረቢያ ጋር በቀይ ባህር አስተዳደር የወደፊት እጣ ፋንታ ዙሪያ እየመከረች ነው። ይህንን ወሳኝ የባህር ላይ የመተላለፊያ የማስተዳደር ደህንነቱን መረጋጋቱን የማረጋገጥ ቀዳሚ ኃላፊነት ያለባቸው ሁለቱ ሀገራቶች ናቸው ሲል ለአል አረቢያ መናገራቸውን ስፑንቲክ ዘግቧል። ኢትዮጵያ የቀይ ባህርን ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብላ እንደምታምን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ቀይ ባህርን መልሳ ለማግኘት በተረጋጋ መንገድ በሰከነ መንገድ በውይይት መሄድና አስፈላጊ መሆኑን የገለጹት ጠቅላይ ሚኒስትሩ የፈለገ ብንወያይ ግን ለማጣት የፈጀብንን 30 ዓመታት